እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማ ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው ይሄው እዚያና እዚህ አለን አሁን ማለት ነው። ይሄው አለን ማለት ነው። ቦታዬን ሳለቅ አይን ውስጥ አለው ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ ያለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ልጇን የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት። ሰውም አምላክም የሆነ ልጅ አላት ማለታችን ነው። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሷ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሷ እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ እንደውም አሉ ሊቃውንቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያለ አባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል። የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ ያላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው በማለት ሊቃውንት ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው በዚህ ይናገራሉ። ሶስተኛ ድንግል ማርያም ነው የእግዚአብሔር መንፈስ ቅዱስ ምልክት ናት። የእግዚአብሔር መንፈስ ቅዱስ ምልክት ናት። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዴት ነው ከመንፈስ ቅዱስ ልንወለድ የምንችለው ሲለው እስመ መንፈስ ሀበ ፈቀደ ይነፍሖ ቃሉ ተሰማ ወይ ተአምር እምኀበሂ ይመጽእ ወኀበሂ ይሐውር። መንፈስ ነፋስ ከወዴትም እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከየት እንደመጣም አታውቅም፣ ወዴት እንደሚሄድም አታውቅም። ቃሉን ትሰማለህ፣ ከየት እንደተነሳ አታውቅም። ሲነፍስ ዛፍ ሲያወዛውዝ ልታየው ትችላለህ፣ ወዴት እንደሚሄድም ላትለይ ትችላለህ። እንደዚህ ካለ ነው። ስለዚህ ምን ይባላል ማለት ነው? ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እምኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው።